ዳዊት ቀኑን ሙሉ በኮረብቶቹ ላይ የአባቱን በጎች ይጠብቅ ነበር። አንዳንድ ጊዜ ከመንጋው መካከል አንድ በግ ይጠፋና ዳዊት ፈልጎ ያመጣው ነበር። አንዳንድ ጊዜ ደግሞ የተራበ ተኩላ፣ ድብ ወይም አንበሳ ከመንጋው አንዱን ሊወስድ ይመጣ ነበር። በዚህ ጊዜ ዳዊት አውሬውን ለማባረርና በጎቹን ለማዳን በነበረው ኃይልና ጥበብ ሁሉ ይጠቀም ነበር። አብዛኛውን ጊዜ ግን በጎቹን ብዙ ለምለም ሳር ወደሚገኝበት መስክ ከመውሰድና ከማሰማራት በስተቀር ብዙ የሚያደርገው ነገር አልነበረም። ሆኖም ዳዊት አይሰለችም ነበር። በወንጭፍ ድንጋይ ውርወራ አነጣጣሪ ለመሆን ይለማመድ ነበር። ደግሞ ራሱ የደረሳቸው መዝሙሮች በመዘመር በገና ይጫወት ነበር። በሙዚቀኛነት ስሙ የታወቀ መሆን ጀመረ። ሰዎችም ቆሞ ያዳምጡት ነበር። የዚህ ልጅ አጨዋወት የተለየ ነበረ። በዚህ መካከል በቤተ መንግሥት አንድ ችግር ነበር። ንጉሥ ሳኦል ደስተኛ አልነበረም። ሳሙኤልም ወደ እርሱ ሳይሄድ ብዙ ቆየ። እግዚአብሔርም ራቀው። ሁሉም ነገር የተበላሸ ሆነ። የሳኦል ስሜት ይበልጥ እየጨለመ መጣ። አንድ ነገር መደረግ ነበረበት። ከአሽከሮቹ አንዱ ንጉሥ የሚያስፈልገው ሙዚቃ ነው። ሙዚቃ ያረጋጋውና ችግሩን እንዲረሳው ያደርገዋል አለ። ሌላውም ለዚህ የሚስማማውን ሰው አውቃለሁ አለ። እንግዲህ ዳዊት ቤተ መንግሥት የመጣው በዚህ ምክንያት ነው። የእርሱ ሙዚቃ ከማንኛውም መድኃኒት የተሻለ ሆነ። የሳኦል የተረበሸ አእምሮ እረፍት አገኘ። ወዲያውም ተሻለውና ዳዊት ወደ ቤቱ ተመለሰ። ከዚያም የእስራኤላውያን የቀድሞ ጠላቶች የሆኑት ፍልስጤማውያን ወደ ሰሜን እየመጡ ናቸው የሚል ወሬ መጣ። እነርሱም በኤላ ሸለቆ ሰፈሩ። ከሸለቆ በአንደኛው በኩል የፍልስጤማውያን ሰራዊት፣ በሌላው በኩል ደግሞ የእስራኤላውያን ሰራዊት ሰፍረው ነበር። በመካከልም ትንሽ ወንዝ ነበረች። ፍልስጤማውያን ድብቅ መሳሪያ ነበራቸው። ስሙም ጎልያድ የተባለ ቁመቱ 10 ጫማ የሚሆን ግዙፍ ሰው ነበረ። የጦሩም እጀታ የሰው ክንድ ያህል ውፍረት ነበረው። በየቀኑ ጎልያድ እየጮኸና እየፎከረ በትምክህት ወዲህና ወዲያ ይንጎራደድ ነበር። ከእስራኤል ዋነኛው ጎበዝ የት አለ? ጎበዝ ከሆነ ይምጣና ይግጠመኝ ይል ነበር። ግን ማንም አልሞከረውም። ሁሉም በጣም ፈርተውት ነበር። ከዳዊት ወንድሞች 3ቱ በሳኦል ሰራዊት ውስጥ ወታደሮች ነበሩ። ዳዊትም ምግብ እንዲወስድላቸውና ደህንነታቸውን እንዲጠይቅ ይላክ ነበር። አንድ ቀን ልክ ጎልያድ በሚፎክርበት ጊዜ ደረሰ። ዳዊትም የሕያው እግዚአብሔርን ሰራዊት የሚገዳደር የሰው ማን ነው? እኔ ሄጄ እዋጋዋለሁ አለ። ወታደሮቹም ሳቁበት። ሳኦል ግን ይህን በሰማ ጊዜ ዳዊትን ላከበት። እርሱም አንተ ገና ልጅ ነህ፣ ከዚህ ታላቅ ጦረኛ ጋር ምን እድል ፈንታ አለ አለው። ዳዊትም መልሶ በጎቼን ሊያጠቃ የመጣውን አንበሳና ድብ መትቼዋለሁ። እግዚአብሔር በዚያን ጊዜ ከኔ ጋር እንደነበረ አሁንም ከኔ ጋር ይሆናል አለ። ንጉሡም መልሶ መልካም፣ ሂድ፣ እግዚአብሔር ከአንተ ጋር ይሁን አለው። ለዳዊትም የራሱን ሰይፍ ሰጥቶ የራሱን ጥሩር አለበሰው። ዳዊት ግን ይህን ለብሶ መራመድ እንኳን አቃተው። እርሱም ይህን ለብሼ መዋጋት አልችልም አለ። አውልቆም አስቀመጠው። የራሱን የእረኛ በትርና ወንጭፉን ብቻ ያዘ። ከሸለቆውም 5 ለስላሳ ድንጋዮችን ወስዶ በቦርሳ ውስጥ አስቀመጠ። ከዚያም ጎልያድን ሊዋጋ ሄደ። ወደ እርሱም ሲመጣ ባየው ጊዜ ጎልያድ ጎኑ እስኪሰነጠቅ ድረስ ሳቀበት። እየፎከረ ለእስራኤላውያን የእናንተ ጎበዝ
ይኸው ነውን? አላቸው። ዳዊት ግን ዛሬ አንተን እግዚአብሔር በእጅ አሳልፎ ይሰጥሃል፣ ከዚያም ሰው ሁሉ በእስራኤል አምላክ እንዳለ ያውቃል አለው። ከቦርሳውም አንድ ድንጋይ ወስዶ በወንጭፉ ውስጥ አስቀመጠ። ድንጋዩም እንደ ሮኬት በረረች። ጎልያድንም የራስ ቅሉ እስኪበሳ ድረስ ግንባሩን በኃይል መታቸው። ዳዊትም ወደ እርሱ ሮጦ የጎልያድን ሰይፍ መዞ ራሱን ቆረጠው። በዚህ ጊዜ ፍልስጤማውያን በታላቅ ድምፅ ከጮኹ በኋላ ተመልሰው ሸሹ። እስራኤላውያንም በሙሉ ኃይል ተከተሏቸው። ጦርነቱ በድል ተጠናቀቀ።